ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ላንጉዌጅ በሰላም መጣችሁ። እኔ መምህር ዩሱፍ ነኝ። ዛሬ እንዴት በቀላሉ በአፋን ኦሮሞ ማንበብና መጻፍ እንደምንችል እንማማራለን። ከዛ በፊት ቁቤዎችን ለማየት እንሞክራለን። ቁቤ አፋን ኦሮሞ የአፋን ኦሮሞ አልፋቤቶች 26 ናቸው። እነሱም አ፣ ባ፣ ጫ፣ ዳ፣ ኤ፣ ፋ፣ ጋ፣ ሀ፣ ኢ፣ ጃ፣ ካ፣ ላ፣ ማ፣ ና፣ ኦ፣ ፓ፣ ቃ፣ ራ፣ ሳ፣ ታ፣ ኡ፣ ቫ፣ ዋ፣ ጣ፣ ያ፣ ዛ ይባላሉ። ከነዚህ ውስጥ አምስቶቹ ዱበቺፍቱ ወይም አነባቢ ተብለው ይወጣሉ። እነሱም አ፣ ኤ፣ ኢ፣ ኦ፣ ኡ ይባላሉ። በተጨማሪም ኡቤ ደቻ የሚባሉ 7 አሉ። እነሱም ቻ፣ ዳ፣ ኛ፣ ጳ፣ ሻ፣ ጻ እና ዣ ይባላሉ። አምስቱ አነባቢዎች ወይም ቫውልሶች አ፣ ኤ፣ ኢ፣ ኦ፣ ኡ ሲባሉ ከነሱ ውጭ ያሉት ደግሞ ዱቢፈማ ይባላሉ። ዱቢፈማ ማለት ኮንሶነንት ወይም ተነባቢ ይባላሉ። እነዚህን ተጠቅመን እንዴት ማንበብ እንችላለን ወይም መጻፍ እንችላለን ወደሚል ርዕስ ስንገባ አንደኛ ላይ ሰገሌ ገባባ ይባላል። ሰገሌ ገባባ ማለት አጭር ድምፅ ማለት ነው። አጭር ድምፅ የሚፈጠረው አንድ ቫውልስ ብቻ ሲኖር ነው። ለምሳሌ መነ የሚል መ ፕላስ ነ አንድ ላይ መነ እንላለን። አንድ ኤ እና ከኤን ጎንና ከኤም ጎን አንዳንድ ኤ ስላሉ መነ እንላለን። ሌላ ኤግዛምፕል ለፈ የሚል አለ። ለ ኤል ኤ እና ኤፍ ኤ ናቸው። አንዳንድ ቫውልስ ብቻ ሲሆን ሰገሌ ገባባ ወይም አጭር ድምፅ እንላለን። መነ እና ለፈ እንደ ኤግዛምፕል የወሰድናቸው ማለት ነው። ወደ ሁለተኛው ስናልፍ ሰገሌ ዴራ እንላለን። ሰገሌ ዴራ ማለት ረጅም ድምፅ ማለት ነው። ረጅም ድምፅ የሚፈጠረው ደብል ወይም 2 ቫውልሶች ተከታትለው ሲመጡ ነው። ለምሳሌ ላፋ የሚል ቃል አለ። ኤል ኤኤ ፕላስ ኤፍ ኤኤ። ሰገሌ ገባባ ቅድም ያየ ነው አንዳንድ ቫውልስ ብቻ ሲሆን ሁለተኛ ላይ 2 ነው ማለት ነው። ደብል ቫውልስ። ይህንን ቃል ስናነበው ላፋ እንላለን። ገባባ ሲሆን ለፈ ብለን እናነባለን። ሰው ለማለት ነመ እንላለን። ስናነባው ነመ፣ ለፈ፣ ሰገሌ ገባባ እነሱ ሲሆኑ ሰገሌ ዴራ ላፋ። ሌላ ኤግዛምፕል ዲማ እንላለን። ሶስተኛው ሰገሌ ጀባ የሚል አለ። ሰገሌ ጀባ ወይም ጠንካራ ድምፅ እንላለን። ጠንካራ ድምፅ የሚፈጠረው ደብል ኮንሶነንት ሲፈጠር ነው። ደብል ኮንሶነንት ወይም ደግሞ 2 አነባቢ ተከታትለው ሲመጡ ሰገሌ ጀባ ይፈጠራል። ለምሳሌ ሀሬ የሚል አለ። ሀሬ ደብል አር መሃል ላይ ይመጣል። ሀሬ እንላለን። ሌላ ኤግዛምፕል ሉኩ ማለት እንችላለን። ሉኩ ደብል ኬ መሃል ላይ አለች ማለት ነው። ሉኩ። አራተኛው ሰገሌ ላፋ የሚል ነው። ሰገሌ ላፋ የሚፈጠረው አንድ ኮንሶነንት ብቻ ሲመጣ ማለት ነው። መሃል ላይ አንድ ኮንሶነንት ብቻ ሲመጣ ለምሳሌ ሀሬ የሚል አለ። ሀሬ አር አንድ ብቻ ነው መሃል ላይ ያለችው። ሀሬ ስንል ሰገሌ ላፋ ይሆናል ማለት ነው። ሰገሌ ጀባ ሀሬ፣ ሰገሌ ላፋ ሀሬ። ሪቪው ለማድረግ ያክል ሰገሌ ገባባ ኤግዛምፕል ያየ ነው ለፈ፣ መነ ብለን እናነባለን። ሰገሌ ዴራ ላፋ ላፋ
ሁለተኛው ዲማ የሚል አይተን ነበር። ሶስተኛው ሰገሌ ጀባ ነው። ሰገሌ ጀባ ላይ ሉኩ ሀሬ የሚል አይተን ነበር። አራተኛ ላይ ሰገሌ ላፋ ሀሬ የሚል አይተናል። አምስተኛው እረቡታ ይባላል። እረቡታ የሚፈጠረው የተለያዩ ኮንሰነንቶች ወይም አነባቢዎች ተከታትለው ሲመጡ ነው። የተለያዩ አነባቢዎች ተከታትለው ሲመጡ ለምሳሌ ፈርደ የሚል አለ። አርና ዲ ተከታትለው መሀል ላይ ሲመጡ አር ነካ አድርገን ወደ ዲ እናልፋለን። ፈርደ። ሌላ ኤግዛምፕል ሀርከ የሚል ማለት ነው። ይህንኑ በአፖስትሮፍ ባላቸው ወይም ሰገሌ ሁዳ በሚለው መስራት እንችላለን። ለምሳሌ ፈልአነ ፈል ካልን በኋላ አነ የሚለው አ ጋር አፖስትሮፏ ያችኛው አፖስትሮፍ እንደ ኮንሶናንት ትጠቅመናለች ማለት ነው። ስለዚህ ኤልና አንድ የመጣችው አፖስትሮፍ እንደ እረቡታ ይፈጥራሉ ማለት ነው። እስካሁን ያየናቸው አፋን ኦሮሞ እንዴት በቀላሉ ማንበብና መጻፍ እንደምንችል ያስተምሩናል። በተጨማሪም ለማንበብ የሚጠቅሙን ደግሞ 4 ህጎችን ነግራችኋለሁ። ከዛ ውስጥ ጥምር ፊደላት ካልሆኑ በስተቀር በቃል መጀመሪያ ላይ 2 ተነባቢዎች ተከታትለው አይጻፉም። 2 ተነባቢዎች ተከታትለው አይጻፉም። ጥምር ፊደላት ለምሳሌ ዳዳ የሚል ቃል ካለ ራሷን ችላ አንድ ዲና ኤች ጣ ስለሆነች ደብል ሆነ አንልም። ሌላ ለምሳሌ ነጋ የሚል ሰላም ማለት ነው። ነጋ የሚለው ጋር ከኤን ጎን ሌላ ኤን ወይም ሌላ ኬ ሌላ ኮንሶናንት ብናመጣ ከአፋን ኦሮሞ ህግ ውስጥ ይወጣል ማለት ነው። ሁለተኛው ህግ ጥምር ፊደላት ካልሆኑ በስተቀር በቃል መጨረሻ ላይ መጻፍ አይቻልም። 2 ተነባቢዎች በቃል መጨረሻ ላይ መጻፍ አንችልም። ለምሳሌ አከም የሚል አለ። አከም መጨረሻ ላይ አንድ ኤም አለች። ሌላ ደብል ኤም ብናደርግ ከአፋን ኦሮሞ ህግ ውስጥ ይወጣል። ወይም ሌላ ኮንሶናንት ብንጨምር ከአፋን ኦሮሞ ህግ ይወጣል ማለት ነው። ሶስተኛው 3 አነባቢዎችን ወይም ተነባቢዎችን በተከታታይ መጻፍ አንችልም። አንድ ኤግዛምፕል አይተን ነበር። አከም የሚል አከም ኬ ደብል የሆነችው ሰገሌ ጀባ ወይም ጠንካራ ድምፅ ስለሆነ ነው። 3 ኬ ብናረጋት አፋን ኦሮሞ ህግ ውስጥ ይወጣል ማለት ነው። 3 ኬ ወይም 3 ተነባቢ ወይም አነባቢ መጻፍ አይቻልም ማለት ነው። በተጨማሪ ነጋ የሚል ኤግዛምፕል አይተን ነበር። ነጋ ከጂ በኋላ ደብል ኤ ገብቶ ነበር። 3ኛ ኤ ብንጨምር ነጋ የሚለው ላይ እሱም ከአፋን ኦሮሞ ህግ ይወጣል ማለት ነው። ነጋ የሚል ስለዚህ እዚህ ጋር ያለው 3ኛው ህግ 3 ተነባቢዎች ወይም አነባቢዎች በተከታታይ መጻፍ አይቻልም የሚለው ነው። 4ኛው ህግ የተለያዩ 2 አነባቢ ፊደላት በተከታታይ መጻፍ አይፈቀድም የሚል ነው። ለምሳሌ ከኢ የሚል ቃል አለ። KAI የሚል ማለት ነው። ዝም ብሎ ኤ እና አይ አነባቢ ያልናቸው ኤ እና አይ ናቸው። ሁለቱ ዝም ብለው ከተጻፉ ሚኒንግለስ ይሆናሉ ማለት ነው። ግን መሀላቸው አፖስትሮፍ ከገባ ወይም ሁዳ የምንለው ከገባ ያኔ ትርጉም ይኖረዋል። ከኢ ማለት ተነስ ማለት ነው። ግን ዝም ብለን KAI ዝም ብለን ከጻፍ ከህግ ውጭ ይወጣል ማለት ነው። እስካሁን ያየናቸው እነዚህን ይመስሉ ነበር። ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። በቀጣይ ክላስ እስከምንገናኝ ነጋቲ